የባቢልን ግንብ ለመሆኑ ማን ነው የገነባው? ከነቢዩላህ ኢብራሂም ጋርስ ይህ ሰው ምን ያገናኘዋል? በአላህ ላይ የነበረው ኩራትስ እንዴት ነበር? እንዴትስ ነበር የሞተው? ቀብሩስ ያለበት ቦታ የት እንደሆነ ይታወቃልን? የሚሉትን ጥያቄዎች ምላሻቸውንና ሌሎችም ከዚህ ሰው ጋር የተገናኙትን ነገሮች እንዳስሳለን። ወደ ቪዲዮአችን ከመግባታችን በፊት ግን በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ አዲስ ከሆኑ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ቪዲዮ ከተመቻችሁ ላይክ ሼርም ያድርጉት። ነምሩድ ምድርን በሙሉ ገዝተዋል ከሚባሉት አራቱ ነገስታት ውስጥ አንዱ ነው። ለመሆኑ ነምሩድ ማን ነው? ነምሩድ የተወለደው ከነቢዩ ዒሳ ውልደት 2053 ዓመታት በፊት ነው ተብሎ ይታመናል። የተወለደበት አገርም ባቢል ትባላለች። በነምሩድ ዝርያ ዙሪያ የታሪክ ምሁራን ልዩነቶችን አምጥተዋል። ከእነሱም ውስጥ የእርሱ ስም ነምሩድ ቢን ኩሽ ቢን ከነዓን ቢን ሳም ቢን ነቢዩላህ ኑህ ዓለይሂ ሰላም ነው ያሉ አሉ። ሌሎችም ደግሞ ነምሩድ ቢን ፋሊኽ ቢን አቢር ቢን ሻሊኽ ቢን አርፈኽሸድ ቢን ሳም ቢን ኑህ ነውም ብለው ይላሉ። አንዳንዶች ደግሞ የነምሩድ ዝርያ አሁን እንዳየነው ከነቢዩላህ ኑህ ልጅ ከሆነው ከሳም ሳይሆን የሚመዘዘው ሐም ከሚባለው የነቢዩላህ ኑህ ዓለይሂ ሰላም ልጅ ነው ዝርያው የሚመዘዘው ብለዋል። ግና አብዛኛው የታሪክ ምሁራን ወደ ኢብኑ ከሲር አላህ ይዘንላቸውና ሂዳየቲ ወኒሃያ የሚባለው ኪታባቸው ላይ ያሰፈሩትን ነምሩድ ቢን ከነዓን ቢን ኩሽ ቢን ሳም ቢን ኑህ ዓለይሂ ሰላም የሚለውን የዘር ሰንሰለት ተከትለዋል። የእናቱ ስም ኦርናቢል ቢንቱ ባተዊል ይባላል። ነምሩድ በአንዳንድ የይሁዶች መጽሐፍ ላይ ለምሳሌ በተውራት የአይሁዶች ሕግ ነው በሚባለው ቱልሙድ፣ ሰፈረት ተክዊን በሚባለው አይሁዶች በሚጠቀሙበት መጽሐፍ ላይ እርሱ በአምላክ ፊት ኃያል አዳኝ በመባል ተገልጾ ይገኛል። በኢስላም ደግሞ በቁርአን ማብራሪያዎች ላይ በብዙ ቦታ ስሙ ሰፍሮ እናገኘዋለን። በቁርአን ላይ ግን ነምሩድ የሚለው ስም በግልጽ አንድም ቦታ አልተጠቀሰም። ግና በነቢዩላህ ኢብራሂም እና በነምሩድ መካከል ግንኙነት እንዳለ የቁርአን ተንታኞች ይናገራሉ። ነምሩድንና ነቢዩላህ ኢብራሂምን ያገናኙት የቁርአን አንቀጾች የሚገኙት በሁለት ምዕራፎች ውስጥ ሲሆን እነርሱም ሱረቱል አንቢያ እና ሱረቱል በቀራ ናቸው። በአብዛኛው ዘገባዎች እንደመጣው ነምሩድ በመሪነት የቆየበት ጊዜ 400 ዓመታትን ያህል ነው። በሌላ ዘገባ ደግሞ 400 ዓመታትን ገዛ። ከዚያም ደግሞ ሌላን 400 ዓመታት ደግሞ በአላህ ላይ በመኩራቱ ምክንያት በመሞቱ ሰበብ በሆነችው ነገር እየተሰቃየ ቆይቷል ተብሏል። ነምሩድ በተውራት እንደተነገረው በሰናዖር አገር ባቢሎን፣ ኦሬቅ፣ አርካድ የሚባሉ ቦታዎች የግዛቱ መጀመሪያ ናቸው ተብሏል። ግና በዚህ ግዛት ብቻ የሚቆጠብ አልሆነም። ሌሎችንም አርሶርንም፣ የረሆቦት ከተማ ካለህንም፣ በነነዌና በካለህ መካከል ሬዜንንም የምትባል ከተማ ድረስ ግዛቱን አስፋፍቷል፣ ዓለምንም ገዝቷል ይባላል። አብዛኛው የታሪክ ምሁራን እንደሚገልጹት ነምሩድ በምድር ላይ ከነበሩ አመፀኛ መሪዎች ውስጥ አንዱ ነበረ። እርሱ የአላህን አምላክነት ክዶ ራሱን እኔ አምላክ ነኝ እስከ ማለትም ድረስ ደርሶ ነበር። ቁርጡቢ በተፍሲራቸው ላይ ይህንን ጉዳይ አስፍረውት እናገኘዋለን። አምላክነቱን አልቀበል ያለውን ሰው ደግሞ በእሳት በማቃጠል ይገድልም ነበር። በአንዳንድ የተፍሲርም ኢስላማዊ መጽሐፎችም ላይ እንደመጣው ደግሞ ለመጀመሪያ ጊዜ ራሱ ላይ ዘውድን የደፋው ንጉሥ ነምሩድ ነው ተብሏል። ነምሩድ ኃይለኛ የሚባሉ ወታደሮች ነበሩት። ምድርም እርሱና ወታደሮቹ በሚረግጧት ጊዜ ትርድ ነበር ይባላል። ሌሎችንም ሀገር ከመቆጣጠር አልቦዘነም ነበር። አብዛኛው ዘገባዎች እንደሚናገሩት ነምሩድ የአላህን አምላክነት ከካዱ ሰዎች ውስጥ አንዱ ነበር ተብሏል። እንዲያውም ራሱን የሰው ልጆች አምላክ እኔ ነኝ እስከ ማለትም በመድረስ ከአላህ ጋር ጦርነትን ከፍቶ ነበር። ታዲያ ለዚህ ጥጋብም ሲባል አላህ ሱብሓነሁ ወተዓላ መጨረሻውን ታሪክ በማይረሳው መልኩ እንዲሆን አድርጎታል። አንዱ ነምሩድን ከአላህ ሱብሓነሁ ወተዓላ ጋር ጦርነትን እንዲከፍት ያደረገው የባቢል ግንብ ነው ተብሏል። የባቢል ግንብ የሚባለው ባቢል በሚባል ከተማ የተገነባ የሆነ ግንብ ነው። አብዛኛው የታሪክ ምሁራን እንደሚናገሩት ከሆነ በነምሩድና በባቢል ግንብ መካከል ግንኙነት አለ ይሉናል። ነምሩድ ይህንን ግንብ የገነባው ከአላህ ጋር ለመዋጋት ብሎ ነበረ። አንዳንዶች ደግሞ አይ አይደለም፣ ነምሩድ ይህንን ግንብ የገነባው ዋናው ዓላማው ወደ ሰማዩ አምላክ ለመድረስ አስቦም ነው ተብሏል። አንዳንዶቹ ደግሞ ልክ በነቢዩላህ ኑህ ዓለይሂ ሰላም ጊዜ እንደመጣው የውሃ መጥለቅለቅ ድጋሚ ከተከሰተ በውሃ ላለመጥፋት አስቦ ነውም ያሉ አሉ። አባስ መሐመድ አልአቃድ የሚባል ሰው ደግሞ ኢብራሂም የነቢያቱ አባት በሚለው መጽሐፋቸው ላይ ስለ ባቢል ግንብ ሲናገሩ እንዲህ ይላሉ።
ነምሩድ ከኢብራሂም ጌታ ጋር ጦርነትን መግጠም ፈለገና ለራሱ ከፍ ያለ ግንብን ገነባ። ከዚያም ላዩ ላይ ወጣና ቀስቶችን ወደ ሰማይ ማስወንጨፉን ጀመረ። ወደ ሰማይም ከላካቸው ቀስቶች ውስጥ አንዱ በቀይ ቀለም ተለውሶ ተመለሰ። እርሱም ታዲያ ቀስቱ ኢላማውን የመታለት መስሎ ታየው። ግና ብዙም ሳይቆዩ እርሱም ሆነ አብረውት የነበሩት ሰዎች ከግንቡ ላይ ወደቁ። ከዚያም ቋንቋቸው እርስ በርስ ተደበላለቀ። አንዱ የሚናገረውን ሌላውም እንዳይሰማው ሆነ ይሉናል። ይህ ነምሩድ የገነባው ግንብ በተለያዩ ዘገባዎች ለምን ምክንያት ብሎ እንደገነባው ስንመለከት ምን ያህል ሞገደኛ እብሪተኛ መሪ እንደነበረ ያመላክተናል። አሁን ደግሞ በቁርአን ውስጥ በሁለቱ ምዕራፎች ላይ ማለትም በሱረቱል በቀራና በሱረቱል አንቢያ ላይ የተጠቀሱትን የቁርአን ተንታኞች ይህ የነቢዩላህ ኢብራሂምንና የነምሩድን መገናኘት ያሳዩልናል ያሉትን ታሪክ እንመልከት። ከዕለታት በአንዱ ነምሩድ በህልሙ ኮከብ ከሰማይ ሲወጣና የፀሐይ ብርሃን እየተወገደ ምንም ብርሃን እስከማይቀራት ድረስ ብርሃኗ ሲጠፋ ተመለከተ። በዘመኑ የነበሩት ደጋሚዎችና ኮከብ ቆጣሪዎች ይህንን ህልም ታዲያ እንዲህ ብለው ፈቱት። በዚህ ነምሩድ ህልሙን ባየባት ዓመት ውስጥ የሚወለድ ልጅ አለ። ታዲያ ይሄ ልጅ ደግሞ ነምሩድን በእጁ እንደሚያጠፋው ነገሩት። ይህንን የሰማው ነምሩድ በዚህ ዓመት የሚወለዱን ወንድ ልጆች በሙሉ እንዲገደሉ አዘዘ። ነገር ግን በዚያው ዓመት የነቢያቱ አባት በመባል የሚታወቁት ነቢዩላህ ኢብራሂም ተወለዱ። እናቱም ልጄን ይገሉብኛል ብላ ፈራችና እስከሚያድግ ድረስ ልጇን ከሰዎች እይታ ሸሸገችው። ነቢዩላህ ኢብራሂም ባደጉ ወጣትንም በሆኑ ጊዜ እንደ ህዝቦቻቸው ጣዖትን እሺ ብለው የሚገዙ አልሆኑም። የፍጥረተ ዓለሙ አምላክ ማን ነው በሚለው ጉዳይ ላይ ማስተንተንን ጀመሩ። በስተመጨረሻም ጣዖቶች የሰው ልጆች የሚያበጇቸው ግዕዟን ናቸው፣ እንዴትስ ትልቁን ፍጥረተ ዓለም ሊያስገኙት ይችላሉ በማለት ጣዖቶች ምንም አቅም እንደሌላቸው አረጋገጡ። ሰዎችንም እኔ ነኝ አምላክ ብሎ የሚለውን ነምሩድን ከመገዛት በእጅ የሚበጁትንም ጣዖታት ከማምለክ በብቸኝነት አላህን ወደ መገዛት መንገድ ጥሪን ለህዝቦቻቸው አቀረቡ። ግና በጥሪያቸው ጅማሮ ወቅት ላይ ማንም ሰው ወደ አላህ የሚያደርጉትን ጥሪ ለመቀበል ፈቃደኛ አልሆነም። ህዝቦቻቸውም ጣዖታትን በመገዛት ላይ ዘወተሩ። ከዕለታት በአንዱ ታዲያ ህዝቦቻቸው ከከተማው ወጣ ብለው የሚያከብሩት ክብረ በዓል ነበራቸውና ወደዚያ ሲሄዱ ነቢዩላህ ኢብራሂም ጣዖቶቻቸው ወዳሉበት ክፍል በማቅናት ጣዖቶችን በሙሉ በመጠኑ ትልቅ የሆነው ጣዖት ሲቀር ሰባበሯቸው፣ አወደሟቸው። ይህንን ያደረጉበት ምክንያታቸው ጣዖቶች እንኳን ሌላውን ሊጠቅሙ ሊያድኑ ይቅርና ነፍሶቻቸውን እንኳን ማዳን የማይችሉ ደካማ መሆናቸውን ለማሳየት ነበር። እንዴትስ እነዚህ ጣዖቶች ይህንን ፍጥረተ ዓለም ሊያስገኙት ይችላሉ የሚለውን የተሳሳተ ግንዛቤ ለማስገንዘብ ብለው ነበር። ህዝቦቻቸውም ታዲያ ከክብረ በዓላቸው ሲመለሱ ጣዖቶቻቸው በሙሉ ትልቁ ጣዖት ሲቀር ወድመው አገኟቸው። ኢብራሂምንም ስለ ሁኔታው በሚጠይቋቸው ጊዜ የሰባበራቸው ትልቁ ጣዖት ቀንቶባቸው ነው በማለት ለህዝቦቻቸው መለሱላቸው። ህዝቦቻቸውም ታዲያ በኢብራሂም ላይ ተቆጡባቸው። በዚህ ጊዜ ነው እንግዲህ የነቢዩላህ ኢብራሂምና የነምሩድ መገናኘት የሚመጣው። ነምሩድ በዘመኑ የነበረው ንጉሥ እሱ ስለነበረ ለኢብራሂም መቀጣጫ እንዲሆን ብሎ እሳት እንዲነደድ አዘዘ። ግና አላሁ ሱብሓነሁ ወተዓላ ለነቢዩ ኢብራሂም እሳትን ቀዝቃዛና ሰላማዊ ያደረገላቸው። ነቢ ኢብራሂምም ነምሩድን የአላህን አምላክነት ክዶ ራሱን አምላክ ስላደረገ ሙታንንም ሕያው ያደርግ ዘንድ ፀሐይንም በመግቢያዋ ያወጣ ዘንድ ጠይቀውት ነበር። ነምሩድ ግን ይህንን ማድረግ አልተቻለውም። ይህንን ክስተት አላህ ሱብሓነሁ ወተዓላ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ባወረደው ቁርአኑ ለምእመናን ማስተማሪያ እንዲሁም ብሎ እንዲህ ገልጾታል። አለም ተራ ኢለል ለዚ ሃጀ ኢብራሂመ ፊ ረቢህ አን አታሁ አላሁል ሙልክ ኢዝ ቃለ ኢብራሂሙ ረቢየ አለዚ ዩሕዪ ወዩሚት ቃለ አነ ኡሕዪ ወኡሚት ቃለ ኢብራሂሙ ፈኢነ አላህ የእቲ ቢሸምሲ ሚነል መሽሪቅ ፈእቲ ቢሃ ሚነል መግሪብ ፈቡሂተ አለዚ ከፈር ወላሁ ላ የህዲ ልቀውመ ዛሊሚን። ወደዚያ አላህ ንግስናን ስለሰጠው ኢብራሂምን በጌታው ነገር ወደ ተከራከረው ሰው አላየህምን? ኢብራሂም ጌታዬ ያ ሕያው የሚያደርገው የሚገድለው ነው ባለው ጊዜ እኔ ሕያው አደርጋለሁ እገላለሁም አለ። ኢብራሂምም አላህ ፀሐይን ከምስራቅ በኩል ያወጣት፣ አንተ ከምዕራብ በኩል አውጣት አለው። ያም የካደው ሰው ዋለለ፣ መልስ አጣ። አላህም በዳይ ህዝቦችን አይመራም። ሰደቀላሁ ልዓዚም።
ነምሩድ ለኢብራሂም ለመሆኑ ጌታ ምንን ማድረግ ይችላል አላቸው። ነቢ ኢብራሂምም እርሱማ ሕያው ያደርጋል ይገልማል አሉት። ነምሩድም ታዲያ እንዲህ ብሎ መለሰላቸው፣ እኔም እኮ ሕያው ማድረግን መግደልንም እችላለሁ አላቸውና ይላሉ የቁርአን ሙፈሲሮች፣ ሁለት እስር ቤት የታሰሩን ሰዎች እንዲቀርቡለት አደረገ። አንደኛው እንዲገደል፣ አንደኛው ደግሞ ነፃ እንዲወጣ እንዲለቀቅ አደረገ። በሱ አመለካከት የታሰረውን ሰው እንዲፈታ ማድረጉ ሙታንን ሕያው እንደማድረግ ቆጥሮት ነበር። ነቢ ኢብራሂምም ወደ ሌላ ማስረጃ አመሩ እንጂ በዚህኛው ብቻ እኔ እኮ የሞተን ሕያው አድርግ ነው ያልኩህ፣ በልሺ የገደልከውን አስነሳው ቢሉት ሊረቱት ይችሉ ነበር። ነቢዩላህ ኢብራሂም ግን ይህንን ሳያረጉ ወደ ሌላ ማስረጃ ነበር ያለፉት። ነቢ ኢብራሂምም ቀጥለው እንዲህ አሉት፣ አላህ ሱብሓነሁ ወተዓላ በየቀኑ ፀሐይን በምስራቅ በኩል ያወጣል። በል አንተ ደግሞ እንደምትለው አምላክ ከሆንክ በምዕራብ በኩል አውጣት አሉት። ፀሐይ በየቀኑ በምስራቅ በኩል መውጣቷ ከአላህ አስደናቂ ተአምራት ውስጥ ነው። አንተ አምላክ ከሆንክ ነገሩን ገልብጠውና በምዕራብ በኩል አውጣት አሉት። በዚህ ጊዜ ነምሩድ ምላሽን መስጠት አልተቻለውም፣ በሥራውም አፈረ ይባላል። እንግዲህ እንዲህ አይነት መሪ የነበረው ነምሩድ አሟሟቱ ለሁሉም እንደርሱ አይነት አምባገነን ለሆኑ መሪዎች ማስተማሪያ ነበር የሆነው። እስኪ አብዛኛው የተፍሲር ምሁራን የተስማሙበትን የነምሩድን አሟሟት እንዴት እንደነበር እንመልከት። ኢብኑ ከሲር ላይ እንደሰፈረው ዘይድ ኢብኑ አስለም እንዲህ ብሎ ይለናል፣ አላህ ሱብሓነሁ ወተዓላ ከዚህ በኋላ ነምሩድን ወደ እምነት የሚጠራውን መልአክ ላከለት። ይህ መልአክም 3 ጊዜ ወደ እምነት ጠራው። በእያንዳንዱ የመልአኩ ጥሪ ግን ነምሩድ ጥሪውን ለመቀበል ፈቃደኛ እንዳልሆነ ነበር የሚገልጸው። ከዚያም ለመልአኩ ሰራዊትን ሰብስብ፣ እኔም ሰራዊቴን ሰበስባለሁ ብሎ ተናገረና በጠዋቱ ፀሐይ ስትወጣ ሰራዊቶቹን ይዞ አላህን ሊዋጋ ወጣ። አላህም ለጥጋበኛው ንጉሥ ነምሩድ ብዙ ኃይል ሳያስፈልገው ብዛታቸው ፀሐይን የሚሸፍኑ ትንኞችን ላከበት። እነዚህ ትንኞችም ታዲያ የነምሩድን ወታደሮች ስጋዎቻቸውን በመመገብ ደሞቻቸውንም በመምጠጥ በአጥንቶቻቸው አስቀሯቸው። ከመጡት ትንኞችም መካከል አንዷ በነምሩድ አፍንጫ ውስጥ ዘልቃ በመግባት በነምሩድ ራስ ላይ አምላክ ነኝ ብሎ ሲሞግትበት የነበረውን 400 ዓመታት ያህል በድጋሚ በራሱ ውስጥ እያሰቃየችው ቆየች። አላሁ ሱብሓነሁ ወተዓላ ነምሩድን አምላክ ነኝ እያለ ሲልባት የነበረችውን ዓመት ያህል ደካማ በምትባለው ትንኝ ምክንያት እንዲሰቃይ ያደረገው። ማንም አይንካኝ ቀና ብሎ አየኝ እያለ ሲል የነበረው ነምሩድ ትንኝ በአፍንጫው በኩል ገብታ በቆየችበት 400 ዓመታት ውስጥ ራሱን በጫማም በሌላ ነገሮችም ሲመቱት ትንሽ ስለሚሻለው ራሱን እንዲመታ ያስደርግ ነበር ተብሏል። ፍጻሜውም በዚህ ትንኝ አማካኝነት ሆኗል። ነምሩድ የተቀበረበት ቦታ እስከዚህ ቀን ድረስ የት እንደሆነ የታሪክ ምሁራንም ሆኑ አሳሾች ሊያገኙት አልቻሉም። ወላሁ ተዓላ አዕላ ወአዕለም ወቢላሂ ተውፊቅ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።